ከሁለት ቀን በፊት ዶናልድ ትራምፕ የግድያ ሙከራ እንደተደረገባቸው የዓለም ዜና ሆኖ ቀርቧል። ነገር ግን ዶናልድ ትራምፕ ብቸኛ የመግደል ሙከራ የተደረገባቸው የአሜሪካ ፕሬዝዳንት አይደሉም። እስካሁን ድረስ 5 የአሜሪካ ፕሬዝዳንቶች የመግደል ሙከራ ተደርጎባቸዋል። ነገር ግን 2 ጊዜ የመግደል ሙከራ የተደረገባቸው ሁለቱ ፕሬዝዳንት ናቸው። አንደኛው ዶናልድ ትራምፕ ሲሆን ሁለተኛው ጀራልድ ፎርድ ነው። ጀራልድ ፎርድ ምክንያቱ ይታወቃል። የመግደል ሙከራ የተደረገበት ኒክሰን የተባለው የአሜሪካ ፕሬዝዳንት በምርጫ ወቅት በፈጠረው ቅሌት ከስልጣን ሲወገድ ምክትሉ ፕሬዝዳንት ሆነ። እናም ኃጢአቱን ይቅር ብሎ ወደ ሕግ እንዳይቀርብ አደረገ። በዚህ ምክንያት የተበሳጩ ሰዎች የመግደል ሙከራ አደረጉባቸው የሚል ምክንያት ይሰጣል። የቀሩት ግን የመግደል ሙከራ የሚደረግበት ምክንያት ምንም አይታወቅም። የመጀመሪያው የመግደል ሙከራ የተደረገበት የአሜሪካ ፕሬዝዳንት ግን አንድሬው ጃክሰን ይባላል። በ1835 ዓ.ም ተደረገበት። ይህ ሰው 2 ሽጉጥ በያዘ ሰው ሙከራ ተደረገ። ነገር ግን ገዳዩ ሁለቱም ሽጉጥ አልሰራም። እናም ተናዶ ገዳዩን በዱላ የመታ ብቸኛ የአሜሪካ ፕሬዝዳንት ነው፣ ቴዎዶር ሮዝቬልት ነው። እሱም በ1912 ዓ.ም በምርጫ ቅስቀሳ በነበረበት ጊዜ ተተኩሶበታል። የመግደል ሙከራም ተደርጓል። የመጨረሻው 5ኛው ፕሬዝዳንት ሬገንም በ1981 ዓ.ም የመግደል ሙከራ ተደርጎበት አምልጧል።